ወዳጅ መሳይ ምስጢራዊ ጠላቶቻችሁን እንዴት መቅጣት ትችላላችሁ? ወይም ጥቃታቸውን እንዴት ማስቆም ትችላላችሁ? ለናርሲስቶች ውለታ በመዋል ከጥቃታቸው ሰለባ በፍጹም ማምለጥ አትችሉም። እነሱ የእናንተን ውለታ የሚመለከቱት እናንተ ውለታ ያደረጋችሁት በራሳችሁ ልባዊ መልካምነት ሳይሆን እነሱ ማይንዳችሁን ማኒፑሌት አድርገው ውለታ እንድትውላችሁ እንዳደረጉ ስለሚቆጥሩት ራሳቸውን ነው የሚያደንቁት እንጂ እንደ ውለታ አይቆጥሩትም። ታዲያ ምን ማድረግ አለባችሁ? ጓደኛችሁ ወይም ዘመዳችሁ ምስጢራዊ ጠላት የሚሆንበትን ሁኔታ ከስነ ልቦና ሳይንስ አንጻር እንዴት እንደምታይ ከዚህ ቀደም በለቀኩላችሁ 2 ክፍሎች ሰፋ ያለ ማብራሪያ አቅርቤ ነበር። ዛሬ ደግሞ አንድ ሰው እንዲህ አይነት ስነ ልቦና ዲስኦርደር ሊኖርበት የሚችለው እንዴት እንደሆነ መነሻ ምክንያት ወይም ኮዝስ ኦፍ ናርሲሲስቲክ ፐርሶናሊቲ ዲስኦርደር ምን እንደሆነና ዳግም መሰል ጥቃት እንዳያደርስባችሁ ምን አይነት የቅጣትና የማስቆም እርምጃ መውሰድ እንዳለባችሁ ከስነ ልቦና ሳይንስ አንጻር እንመለከታለን። እስቲ በመጀመሪያ ደረጃ ስለ ኮዝ ኦፍ ናርሲሲስቲክ ፐርሶናሊቲ ዲስኦርደር እንመልከት። በነገራችን ላይ ለናርሲስቶች ማዘን አለብን እንጂ በደፈናው መፍረድ የለብንም። ምክንያቱም ይህ እንደ ማንኛውም በሽታ የስነ ልቦና በሽታ ስለሆነ ወደው አይደለም የሚያደርጉት። አንድ ሰው በወባ ብታመም እሰይ ይበለው፣ ምን አባቱ ለመሆን ነው ወደ ወባ ትንኝ ሄደው የተነደፈው ብለን አንወቅስም አይደል? ልክ እንደዚህ ናርሲስቶች በሌሎች ላይ በሚያደርጉት ያልተጠበቀ አስደንጋጭ ተግባር እንደ ክፉ ወንጀለኛ ልናያቸው አይገባም። የስነ ልቦና በሽታ ክፋቱ ልክ እንደ ሌሎች አካላዊ በሽታዎች ትኩሳትና ራስ ምታት የመሳሰሉ ሌሎች የህመም ስሜቶች የሌሉት ስለሆነ የስነ ልቦና ህመምተኞች ህመምተኛ መሆናቸውን ስለማያውቁ እነሱ የሚያደርጉት ነገር ለነሱ ጤነኝነት እንደሆነ አድርገው ስለሚመለከቱ በጣም ልናዝንላቸው ይገባል። ያም ሆነ ይህ ወደ ኮዙ ስንመጣ አንደኛውና በሰፊው የሚታወቀው ኮዝ ቻይልድሁድ ትሮማ ይሉታል። በልጅነታቸው የሚደርስባቸው አሳዛኝና አስከፊ ነገሮች ለአብዛኛው የስነ ልቦና በሽታ እንደ መነሻ ምክንያት ይቆጠራል። በቻይልድሁድ ትሮማ ውስጥ በርከት ያሉ ነገሮች ይካተቱበታል። ከነዚህ መሃል አንዱ አውተንቲክ ሰልፍ እንደ አውቶሪታሪያን ፓረንትስ ይሉታል። ለራስ የሚሰጥ ግምት ከመጠን በላይ ከፍ ማለት ወይም ማነስን የሚያመላክት ቃል ነው። ይህ በሀገራችን በጉልህ የምንጸባረቅ ነገር ነው። በሀገራችን የዘር ቆጠራና ለእያንዳንዱ ዘር የተሰጠ ብራንድ ስሞች እንዳሉ ይታወቃል። ይህን ጉዳይ ጠለቅ ብለን ሳንገባ ነገሩ እንድትረዱት ያህል በጨረፍታ ላስረዳችሁ። ለምሳሌ እከሌ የንጉሥ ዘር ነው፣ እንትና ባሪያ እኮ ነው ምናምን የሚባሉ ነገሮች አሉ። እንደነዚህ አይነት ነገሮች በታዳጊ ልጆች ስነ ልቦናዊ እድገት ላይ በጣም አደገኛ የሆነ ተጽዕኖ የሚያሳድሩ ናቸው። ቨርባል እንደ ኢሞሽናል አቢዩዝ ይሉታል ሊቆች። የንጉሥ ዘር የተባለው ሆነ ባሪያ የተባለው ሁለቱም ጽንፍ የረገጡ አደገኛ ነገሮች ናቸው። አንደኛው ካደገ በኋላ ራሱን ከሌሎች ሰዎች ከፍ ያለ ልዩ ፍጡር እንደሆነ አድርጎ ራሱን ሲመለከት፣ ሌላኛው ደግሞ የበታችነት ስሜት ስቃይ ውስጥ እንዲገባ ስለሚያደርግ ሁለቱም ጽንፎች ለናርሲሲስቲክ ዲስኦርደር ዋነኛ ኮዝ ለሆነው ቻይልድሁድ ትሮማ ውስጥ የሚመደብ ነው። ሌላኛው ፓሬንታል ጌዝ ኤንድ ኢሞሽናል ኔግሌክት ይባላል። የወላጅን ትኩረት አጥቶ ማደግ። ልጆች ተገቢውን ፍቅርና እንክብካቤ ከወላጅ ሳያገኙ ካደጉ ለቻይልድሁድ ትሮማ ተጋላጭ ይሆናሉ። ሌላኛው ኦቨር ኢንዳልጃንስ ይባላል። ልቅ የሆነ የልጅ አስተዳደግ፣ ሲያጠፋ አለመቅጣት፣ መመስገን ባለበት ጊዜም አለማመስገንና አለማድነቅ ልጆችን ወደዚህ ትሮማ ውስጥ እንዲገቡ ያደርጋቸዋል። እነዚህ ነገሮች በጣም ቀላል የሚመስሉ ነገር ግን የልጃችሁን የዕድሜ ልክ ማንነቱን የሚወስኑ መሰረታዊ ነገሮች ናቸው። ከዚህ ጋር ተያይዘው የሚጠቀሰው አንስቴብል ፓረንትስ የሚባል ነገር ነው። ባልተረጋጋ የቤተሰብ ህይወት ውስጥ ማደግ ማለት ነው። ሌላኛው ፊዚካል ኦር ሴክሹዋል አቢዩዝ ይባላል። ከቃሉ እንደምንረዳው በልጅነቱ ከባድ የሆነ አካላዊና ጾታዊ ጥቃት ያስተናገደ ልጅ ሲያድግ ናርሲስት የመሆን እድሉ ሰፊ ነው። እነዚህ ከላይ ጠቀስኳችሁ አንድን ሰው ናርሲስት እንዲሆን ለሚያደርገው ቻይልድሁድ ትሮማ ክፍልፋዮች ናቸው። አሁን ደግሞ ሁለተኛውን ኮዝ እንመልከት። ሁለተኛው ከጄኔቲክስ ጋር የተያያዘ ነው። ወላጅ አባት ወይም እናት ከሁለቱ አንዱ ናርሲስት ከሆኑ ልጅ ናርሲስት የመሆን እድል አለው። ሶስተኛው ሳይኮሎጂካል ዴቨሎፕመንታል ፋክተርስ ይባላል። ተወልዶ ያደጉበት የአስተዳደግ ሂደት ከፍተኛ ሚና ይጫወታል። በአንድ ማህበረሰብ ውስጥ በርከት ያሉ ናርሲስቶች ካሉ እነሱን እያየ ያደገ ልጅ ናርሲስት አለመሆን ይከብደዋል። እነዚህን ኮዝ ስንመለከት ለናርሲስቶች ማዘን አለብን እንጂ መፍረድ የለብንም። ታዲያ የናርሲስት ጥቃት ከደረሰባችሁ ዳግም እንዳይለምደው ምን አይነት እርምጃዎችን መውሰድ አለባችሁ? አንደኛው የናርሲስቶችን ደካማ ጎናቸውን መጠቀም ነው።
ታዲያ እነዚህ የናርሲስቶች ደካማ ጎናቸው ከስነ ልቦና ሳይንስ አንጻር ምንድናቸው የሚለውን ደግሞ በቀጣዩ ጊዜ ይዤላችሁ እቀርባለሁ። ቻናሌን ሳብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። ሰናይ ቀን። ኢዮናዳብ ነኝ። አመሰግናለሁ። ቻው